ሴዶ ፌስ ኦፍ ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። ምንም አይነት ተቺንግ አይቻልም። ናይስ ሴዶ ኪንግ መጥቷል ይላል። አሁን መድረኩ ላይ ያለው ማን ነው? ኪንግ ሴዶ ናይስ። በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ። ሴዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ጆ ሴዶም ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታደርጉልን። ፌስ ኦፍ ብቻ ሴድ ፌስ ኦፍ ብቻ። እሺ አይ ውረዱ፣ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁን የምንፈልገው የላችሁ ፕሊዝ። ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ፋይት አንፈልግም። ናይስ ሴዶ ቆይ ሴዶ ቆይ ተው፣ ቆይ ተረጋጉ ባካችሁ። አንዴ ባካችሁ ተረጋጉ። ሴዶ ና ኔጋ ሴዶ ና። ተው ውረዱ። ይኸውላችሁ ጆኒ አንዴ እኔን ስማኝ። ምንም አይነት ተች አንፈልግም። ምንም አይነት ቢያንስ ሚዲያው እናንተም ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶ ብቻ። ናይስ ና ጆኒ ና እዚህ ጋር መሀል ግባ። ምንም አይነት ተች አንፈልግም። ጆኒ ወደዚህ ፎቶ ብቻ። ጆኒ ችግር የለውም። ና ሴዱ ምንም ፎቶ ብቻ። እሺ ሌላ አንፈልግ። ፎቶ ብቻ ና እዚህ ጋር ችግር እና ጠጋበል። ምንም አይነት ፑሽንግ አንፈልግም። በቃ ችግር የለውም። ሴዶ ምንም እንዳታረግ፣ በእኛ ይሆንብሽ። በቃ ህዝቡንና ክብር በቃ ምንም አይፈልግም። በቃ ፎቶ ብቻ። ዳኒ ከፈት አድርግላችሁ። ከፈት ፎቶ ብቻ። በቃ ጆኒ ሴዶ ታንክ ዩ። መታየትም አልቻሉም። እንግዲህ ነሐሴ 21 በጉጉት የሚጠበቀው የአድዋ ፋይት ናይት እንግዲህ ነሐሴ 21 ሁለቱ በደንብ ይተያያሉ። ሁለቱም በደንብ ይተያያሉ። እናመሰግናለን። ፋይተሮቹን አታድክሟቸው።